ሰላም ለሁላችሁ። ዛሬ ስለ ታካሚ ብቻ አይደለም የምናገረው። ዛሬ የምናገረው ሌት ተቀን ከታካሚ ጋራ እያስታመሙ ስለሚያሳልፉት ቤተሰቦች ወይም ደግሞ እንክብካቤ ሰጪዎችን የምለው ነገር አለኝ። እኔ ከ14 ዓመት በላይ በነርስነት ሙያዬ ስሰራ ሁልጊዜ የማየው አስታማሚ ከታካሚ ጋር ሲደክም አይቻለሁ። ይሄ ደግሞ ምን ያሳያል? ታካሚ ብቻ አይደለም የሚደክመው፣ አስታማሚውም እንደሚደክመው ነው። እና ሁልጊዜ ምን ስታደርጉ አያቸዋለሁ? ምግብ ስታቀብሉ፣ መድኃኒት ስታመጡ አስታውሳችሁ ለታካሚው ስትሰጡ፣ ስለ ታካሚው ስለ በሽታው ከሐኪም ጋር ስትነጋገሩ፣ ሌሊት ላይ አብራችሁ ቁጭ ብላችሁ ስታድሩ ወይም ደግሞ የሆስፒታል መሬት ላይ እንደዚህ ካርቶን አንጥፋችሁ ስትተኙ ተመልክቻችኋል። እና ይሄ የምታደርጉት ነገር ቀላል ነገር አይደለም። አንድ ነገር እንድታውቁት የምፈልገው ነገር የእናንተ ከታካሚ ጋራ መሆን ትልቅ ለፈውሱ ወይም ለታማሚው እንደ መድኃኒት ልትቆጥሩት ይገባል። አብራችሁ መሆናችሁ አንዱ የሕክምናው አካል እንደሆነ ተረዱት ለማለት እፈልጋለሁ። የምታሳዩት ፍቅር፣ የምታሳዩት ትዕግስት፣ የምትሰጡት ተስፋ፣ እነዚህ ነገሮች ሁሉ ለምታስታምሙት ሰው እየጠቀመው እንደሆነ እንድትረዱ ትፈልጋለሁ። ከአጠገቡ ሆናችሁ ካልጋው አጠገበች ቁጭ ብላችሁ እጁን ይዛችሁ አይዞ እኔ አለሁኝ ማለታችሁ ትልቅ ነገር እንደሆነ እንድትገነዘቡ ፈልጋለሁ። ነገር ግን ምን ልላችሁ ፈልጋለሁ? እናንተም ራሳችሁን አትርሱ ማለት ፈልጋለሁ። ምክንያቱም ታካሚን ወይም ታማሚን ማስታመም ቀላል ነገር አይደለም። ቅድም ያልኳቸውን ነገሮች ሁሉ እያረጋችሁ ነው ያላችሁት እና ያ ደግሞ ያደክማል። እናንተም ሰው እንደሆናችሁ መረሳት የለበትም ማለት ነው። ትደክማላችሁ። ስለ ህመሙ ስለምትወዱት ሰው ህመም እየተጨነቃችሁ ነው። ስለ ሁሉ ነገር ስለ ፋይናንስ ሊሆን ይችላል፣ ወይም ስለ መድኃኒቱ ወጪው ሊሆን ይችላል። ብዙ ነገር ተሸክማችሁ ነው ያላችሁት እና መድከም ይኖራል እና መድከም ደግሞ ስህተት አይደለም። እናንተም ሰው ናችሁ። እናንተም እንክብካቤ ያስፈልጋችኋል። እናንተም ራሳችሁን ማስታወስ አለባችሁ። ለሚመጡ ሰዎች ወይም የሚያግዟችሁ ሰዎች ካለ እርዳታ መጠየቅን አትፍሩ። ነውር አይደለም ማለት ነው። የሚቻል ከሆነ እርዳታ መጠየቅ በማንኛውም መንገድ በማስታመሙ ሊሆን ይችላል። በተለያየ መንገድ እርዳታ መጠየቅ እንዳለባችሁ፣ ስለ ጤናችሁም ማሰብ እንዳለባችሁ፣ መመገብም እንዳለባችሁ፣ የእንቅልፍ መተኛትም እንዳለባችሁ ማሰብ ማወቅ አለባችሁ ማለት ነው። ምክንያቱም ይሄ እናንተ ደህና ስትሆኑ፣ እናንተ ጠንካራ ስትሆኑ ነው ያ የታመመባችሁን ሰው የምትረዱት፣ የምትጠቅሙት። የአስታማሚ ጠንካራ መሆን ታማሚውንም የበለጠ ውጤት እንዲያይ ነገም ደግሞ እንድትረዱት ስለሚያደርግ ማለት ነው። እኔ ስራ ቦታዬ ላይ ያለው ምንድነው የተማርኩት? ብዙ አስታማሚዎች በታላቅ ፍቅር ታማሚዎችን ሲንከባከቡ ተመልክቻለሁ። አንዳንዶቹ በጣም ደክሟቸው ነበር፣ ግን ማስታመማቸውን አላቆሙም ነበር። ይህ ደግሞ እኔን ፍቅር በተግባር ምን እንደሆነ አስተምሮኛል። እናም ለሁሉም ቤተሰቦች ያለኝ መልእክት የምታደርጉትን ለታማሚው እያደረጋችሁ ያለውን ነገር ታማሚውም በደንብ ይገነዘባል። ሁልጊዜ ባይነግራችሁ እንኳን ትልቅ ቦታ እንደሚሰጠውና ፍቅራችሁን እንደሚያስታውስ ልትዘነጉ አይገባም። ግን እናንተ ደግሞ ራሳችሁን አስታውሱ የሚል መልእክት ማስተላለፍ እፈልጋለሁ። እረፍት ያስፈልጋችኋል። ጤናችሁን መጠበቅ ያስፈልጋችኋል። እርዳታ መጠየቅ ካለባችሁ ጠይቁ። ምክንያቱም ጠንካራ አስታማሚ፣ ጠንካራ ቤተሰብ ለታካሚው
ስለሚያስፈልገው ማለት ነው። አመሰግናለሁ። ይህንን ቻናል ሰብስክራይብ አድርጉና እንደዚህ አይነት ትምህርቶችን እንማማራለን። አመሰግናለሁ።